ሰላም ኤቭሪቲንግ ሃሌሉያ ሁሉ ሃሌሉያ ነው። ክብር ለጌታ ይሁን። ኦኬ ባለፈው ጥያቄ ከመጽሐፍ ቅዱስ ጠይቄያችሁ ነበረ። በፌስቡክ ላይ ፖስት አድርጌ ነበር። እንደምል ጥያቄ ነበረ ፖስት ያደረኩት። እንደተለመደው ጥያቄ ጠይቃችኋለሁ፣ ፖስት አደርጋለሁ። እንደገናም ደግሞ መልሼ ያንን ነው የሚመልስላችሁ ማለት ነው። እንዲ ፌስ ቱ ፌስ መጥቼ ማለት ነው። ሶ እንደምል ነው ወላጆች ለልጆች ገንዘብ ያከማቻሉ እንጂ ልጆች ለወላጆች ገንዘብ አያከማቹም ብሎ ለምንድን ነው ጳውሎስ ለቆሮንቶስ አማኞች ይህንን ጥያቄ የጠየቃቸው ብዬ ፖስት አድርጌ ነበርና ያው አንዳንድ ሰዎች መልሳችሁኛል። ጌታ ኢየሱስ አብስቶ ይባርካችሁ። እኔ ሌላ ነገር አልልም። እግዚአብሔር ዘመናችሁ ይባረክ ስለምታደርጉኝ ሰፖርት ማለት ነው። ማለትም በገንዘብ አይደለም፣ አልፈልግም። እግዚአብሔር ባርኮኛልም። ለወደፊትም ሆኖ ከሰው ገንዘብ አልጠይቅም። አበዳሪ ነኝ እንጂ ተበዳሪ አይደለሁም። እግዚአብሔር ስሙ ይባረክ። ሰፖርት የምታደርጉልኝ በኮሜንት አይዞሽ በርቺ ክፕ ጎይ ወርኪንግ የምትሉኝ በውስጥም በኮሜንትም በጣም እጅግ አድርጌ ከልብ አመሰግናችኋለሁ። እሺ ዛሬ ይሄንን ጥያቄ የጠየኳችሁን መልስ ይዤ ነው የመጣሁትና ጳውሎስ ይሄንን ለቆሮንቶስ አማኞች የሚናገረው ባለፈው እንደነገርኳቸው በዙሪያቸው የቆሮንቶስ አማኞች ዙሪያ ብዙ ሐሰተኛ ሐዋርያቶች ሲመላለሱ ነበር፣ ሲጃበቡ ነበር። በጣም እየተጨነቀ ነበር። ይህንን ጥያቄ ወላጆች ልጆች ለወላጆች ገንዘብ ያከማቻሉን? ወላጆች ናቸው እንጂ ለልጆች የሚያከማቸው ብሎ የተናገረው ሲጨነቅ ነበር። እየተጨነቀ ምጥ ይዞበት ነበር ይህንን ነገር የሚናገረው። ሐሰተኛ ነቢያቶች በዙሪያቸው ሲያንዣብቡ በቃ ሾልኮ እየወጡ ነበር። እነዚህን ጳውሎስ ከሰበከላቸው ወንጌል ውጪ ሌላ ኢየሱስ ለመስበክ በጣም ከፍተኛ ጥረት የሚያደርጉበት ታይም ነበረ። ስለዚህ ጳውሎስ ይሄንን እነዚህ ጋር ሲሄዱ 3 ጊዜ ቪዚት አድርጓል። የት? ወደ ቆሮንቶስ አማኞች ማለት ነው፣ ወይንም ወደ ቆሮንቶስ ቤተክርስቲያን ማለት ነው። በሚሄድበት ጊዜ በጣም ስለሚወዳቸው እነዚህ ተኩላዎች እነዚህን ሰዎች አማኞችን የማይገባ መንገድ ይዞ እንዳይሄዳቸው እነሱን ለማስመለጥ ሴብ ለማድረግ በጣም ብዙ ጥረት እያደረገ ነበር። ደግሞም በሚያደርገው ቪዚት ብቻ ሳይሆን ልቡ ሲጨነቅ ነበር። በጣም ስለ ቆሮንቶስ አማኞች በጣም ሲጨነቅ በጭንቅ በምጥ ውስጥ ሆኖ ነው ይህንን ነገር የሚናገረው ጳውሎስ። እና የሚገርማችሁ ነገር ወደ እናንተ ሲመጣ ይህ 3ኛው ዙር ነው ብሎ ይናገራል ጳውሎስ ለቆሮንቶስ አማኞች። ከዛ በኋላ የሚገርማችሁ ነገር እሱ ለክርስቶስ እንዲበቁ ለክርስቶስ እንዲያቆማቸው ብሎ ነው ወደ ቆሮንቶስ አማኞች የሚመላለሰው። ነገር ግን የቆሮንቶስ ቤተክርስቲያን ወይንም የቆሮንቶስ አማኞች ገንዘብ ፈልጎ ጥቅሞችን ፈልጎ የሚዞሩ እየመሰላቸው ነበረ። ጳውሎስ በሚያደርገው ቪዚትና ወይንም በሚሄድበት ወደነሱ አንድ ጥቅሞችን ፈልጎ ጳውሎስ የሚሆነው መሰላቸው። እንደውም ያን ቦታ ላንብብላችሁ እንዲላል፣ ነገር ግን ይላል በተንኮል በዘዴ የሚያጠምዳችሁ ሳይመስላችሁ አልቀረም ብሎ ይናገራል። ወደ እናንተ ሲመጣ እኔ በዛ ነገር አስባችሁ ሳይሆን አልቀረም፣ ታስባላችሁ ይላል። ግን በ3ኛው ጊዜ ወደ እናንተ ስመላለስ እኔ ራሴን ችዬ በሁሉ ነገር ሙሉ ሆኜ ነው የመጣሁት። አይምሰላችሁ፣ እኔ ስለሚወዳችሁ እኔ ለክርስቶስ እንድትሆኑ ለማድረግ ነው። እኔ ለክርስቶስ እንድትቆሙ ለአንድ ወንድ አጫችኋለሁ ብሎ ይናገራል። አጭቻችኋለሁ፣ ለአንድ ወንድ እናንተን አጭቻችኋለሁ። ባለፈውም ይሄንን ነገር ተናግሬ ነበርና ለዛ ብሎ ነው ጳውሎስ የሚመላለሰው። የቆሮንቶስ ሰዎች ግን የሚያጠምዳችሁ በዘዴ በተለያየ በዘዴ ወይንም በተለያየ ካራክተር እናንተን አጥምጄ ይዤው ከናንተ ገንዘብና ጥቅም ፈልጌ የሚሆነው ይመስላችኋል? አይደለም። ስለሚወዳችሁ ነው። ስለናንተ ስለሚቀና ነው። ለክርስቶስ በክርስቶስ ፍቅር ይቀነባችኋል ብሎ ይናገራል። በዛ የተነሳ ነው ለልጆች አባት ገንዘብ ያከማቻል እንጂ
አባት ልጆች ለአባት ገንዘብ ያከማቻልን ያላቸው በዚህ ዋናው ፖይንት እዚህ ጋር ነው። በቃ እኔ ለዛ አይደለም ለክርስቶስ ሊያደርግ እኔ ደግሞ አባት ሆኜ ከናንተ እንዴት ገንዘብ ታከማቹኛላችሁ ብሎ ይናገራል። እና የሚገርማችሁ ነገር እዚህ ቦታ ደግሞ ደስ የሚለኝ ነገር ምንድነው መሰላችሁ? አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 19 ላይ ያንን ቦታ ላንብብላችሁ በጣም ደስ የሚለኝ ቦታ ነው። እንዲህ ይላል፣ ተስፋችን ወይን ደስታችን ወይንም ትምክህታችን አክሊላችን ማን ነው? በክርስቶስ በኢየሱስ በመምጣቱ እና እናንተ አይደላችሁም? ምን ይላል? አያችሁ፣ ክርስቶስ በሚመጣበት ጊዜ ማን ነው የኛ ተስፋ? ማን ነው የኛ አክሊላችን? እናንተ አይደላችሁም? ምን ራሳ ኪሎቪያ ዳጉማ ከብለ ጌታ ይሁን። ሁሉ ጊዜ በቃ እንቃስ ያለብ በጣም ደስ ይለኛል። ከብለ ኢየሱስ ክርስቶስ የሚመጣበት ጊዜ የኛ አክሊላችን የኛ ግልጽ የሆነ ደብዳቤዎቻችን እናንተ አይደላችሁም? ምን ማንም ሰው የሚያነባችሁ በእግዚአብሔርና በእኛ ፊት ግልጽ የሆነ ደብዳቤዎቻችን ናችሁ እናንተ። እኛ ለማታለል አይደለም። ከነም አልፎ ተርፎ ወንድሞቻችንን ወደ እናንተ ሳይመጣ ሲቀር ወንድሞቻችን ልከን የለም። ለምሳሌ በቤተ ክርስቲያን በአብያተ ቤተ ክርስቲያን የተመሰከረለት ተወዳጅ ወንድማችን ቲቶን ልኬለ እንዴ? ለእናንተ ልክ ያለው ቲቶ መጥቶ በዘበዛችሁን ቲቶና አይነ የምንሄድበት ይላል። ለዛጋ ላንብብላችሁ። ወንድማችን ቲቶ ወደ እናንተ ልኪያችሁ ነበረ፣ ቲቶ መጥቶ በዘበዛችሁን ይላል። ከእርሱ ጋርም በአንድ መንፈስ አልተመላለስንምን? አካሄዳችንም ደግሞ አንድ አይደለምን? ፕሬዝ ጋድ፣ ክብር ለጌታ ይሁን። አያችሁት? እናንተ እኛ በሌላ ተንኮል ሌላ ሲስተም ፈጥረን እናንተ ከናንተ እጅ የምንፈልገው ሌላ መንሻ የእጅ መምሻ ፈልገን የምንሆነው ሊመስላችሁ ይችላል። አይደለም፣ ስለምንወዳችሁ ነው። እኔ ሳይመጣም ሲቀር ቲቶን ስልክ ሌላ ወንድሞቻችንን ስልክ ይላል ጳውሎስ። በዘበዛችሁን እኛና እነሱ በሚልክላችሁ መልእክተኞች እነሱ መጥቶ የኔን አካሄድ ይሄዱ የለ እንዴ? ማንም ወጥ የሆነ መንገድ ሄዶ እናንተን ለጥቅማቸው ብሎ ያናገራችሁና እናንተን ደግሞ የተለያየ ጥቅም እንድሰጡ ፑሽ ያደረጋችሁ ፕሬሸር ያደረጋችሁ ማንም ሰው የለም። ምንድነው ታዲያ መመላለሳችን? ለኛ ስለምንወዳችሁ ለክርስቶስ ብቁ እንድትሆኑ ፈልገን ነው። እናንተ ደግሞ ለኛ ገንዘብ አታከማችሁ። አባት ለልጆች ገንዘብ ያከማቻሉ እንጂ እናንተ ለኛ አታከማችሁም ማለቱ የአባትነት የመንፈሳዊ አባትነት አባት መሆኑን ይገልጻል ሐዋርያ ጳውሎስ ለቆሮንቶስ ሰዎች ማለት ነው። ቁጥር 14 ላይ እንዲላል 15 ላይ እንዲላል ለዚህ ነው እኔ ግን ስለ እናንተ ያለኝ ሁሉ ራሴንም ጭምር ብሰጣችሁ ደስ ይለኛል ይላል። ወደ እናንተ የሚመላለሰው ራሴን ሁለንተናዬ ለእናንተ ብሰጥ እጅግ ደስ ይለኛል ብሎ ከታች ደግሞ ቀጥሎ ምን ይላል? ታዲያስ እኔ ይሄንን ያህል ርቀት ሄጄ ከወደድኳችሁ ታዲያስ እናንተ የምትወዱኝ ይህንን ያህል ከሆነ እናንተ የምትወዱኝስ ምን ያህል ነው ብሎ ይጠይቃችኋል። ምን ያህል ነው? እኛ ይሄንን ያህል ይወዳችኋለሁ፣ እኔ ይሄንን ያህል ርቀት ሄጄ ነው የሚወዳችሁ። እነ ቲቶም እንደዛ ነው፣ እናንተስ ብሎ ይናገራል። ስለዚህ ጳውሎስ ይሄንን ነገር ያነሳው ልጆች ለወላጆች ገንዘብ አያከማቹም፣ ወላጆች ለልጆች ገንዘብ ያከማቻል ያለው ይሄንን ነው። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ይሄ መልስ ለመመለስ ብዬ ነው የመጣሁት ዛሬ። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 19 ሄዳችሁ ማንበብ ሙሉ ሐሳብ ታገኙታላችሁ። ጋድ ብሌስ ዩ። ተባረኩ። ሼር አድርጉ።